እንደምን ዋላችሁ እንደምን አመሻችሁ። አሜን። እግዚአብሔር የባህሩ የሆነ የተመሰገነ ይሁን ለሁላችንም። እኔ ያው ረጅሙ ባጭሩ ለመሰክር የመጣሁት እንግዲህ በእግዚአብሔር ቸርነት በእመቤታችን በወላዲተ አምላክ አማላጅነት በቅዱስ ገብርኤል ተራዳኢነት ያው በአባታችን እንባና ጸሎት የተደረገልኝን ስለቴን ደርሶልኝ ለመሰክር ቀርቤያለሁ። እንግዲህ እኔ ያለሁት እዛው ደቡብ ጎንደር ከስቴ ወረዳ ደንባቋ ሳዬ ቀበሌ ልዩ ዘገናት ኢየሱስ ሲሆን ያው አማቴ በጣም ጠንካራ ኃይለኛ በሽታ ነበረባቸውና ያው ቅዱስ ገብርኤል ወደ ደጃፉ ወደ አውደ ምሕረት ወስደህ ብታድንልኝ ምናምን ብዬ ቁሜ መሰክራለሁ ብዬ በጣም ስለት አድርጌ ነበረ እና በጣም መምተኛ ሲባሉ ለየት ያሉ በጣም መምተኛ መጠየቅ አይችሉም። አንገታቸውን ጠምዞ ያዞራቸው ነበረ። እንደገና ጥቁር ቀይ ምናምን ዳልቻ ምናምን ነው እንጂ ጥቁር የሚባል ታርዶ አይቀምሱም። ደም ነበር የሚያስተፋቸው። ለእሷ ደውለው ልስ አይበሉም ነበረ። አሁን ህዝብ መተው አውደ ምሕረቱን ያው ህዝብ አድርሷቸው ድነው ተፈውሰው 3 ወር ተጠምቀው ድነው ተፈውሰው ያገኙትን እየበሉ መምተኛ እየጠየቁ የሞተ እየቀበሩ ይገኙልኛል። እልል ብላችሁ አመስግኑልኝ። ሁለተኛ ባለቤቴ አምና የሚያዝያ ጊዮርጊስ ስትኖር ደህና ነዋሪ ነበረች። የሚያዝያ ጊዮርጊስ ድንገተኛ መማሟት በቃ አመቱን በሙሉ በመኝታ ስትወድቅ ስትነሳ ከርማ ዘንድሮ የደብረ ዘይት አሳፍሬ ከዘው ከናታችን ጋራ አሳፍሬ ከነስንቋ ሰደርኳት። የደብረ ዘይት ዝለ ክብረ ባሉ ደረሰች። ሀዘው ታስራ የፉጤ ታስራ ደብረ ዘይት ላይ የክብረ ባሉ አስገባት። ቅዱስ ገብርኤል የፉጥኛ አስሮ አስገባው። ከዛ በኋላ የጸሎት ሐሙስ ዕለት ምሎ ተገዝቶ ለቋት ትዳሯን እየመረየ ትገኝልኛለች። እልል ብላችሁ አመስግኑልኝ።